ኮሪደር 4 ቦሴ ዲሽ። የቦሴ የወሬ ጥማት የተለየ ነው። ወሬ ለማውራት ገንዘብ የምትከፍል ብቸኛ ሰው ቦሴ ናት። ጠላና ምግብ መጋበዝ የለመደ የሰፈሩ ሰው ቦሴን ብሎ መስማት ብቻ ነው የሚጠበቅበት። ደንቆሮ እስኪሆን የበላው የጠጣው እስኪተፋ ድረስ ያለመሰልቸት ታወራዋለች። አንዳንዶቹ ጠላ እንደያዙ በሷ ወሬ ደንዝዘው በዚያው ተኝተው ያውቃሉ። በተለይ አባ ተሰማ በሳምንት 2 ቀን ጠላ በቦሴ ወሬ ማወራረድ ሱስ ሆኖባቸዋል። የሚገርመው ነገር ቦሴ እንቅልፍ ተኝተው እንኳን ወሬዋን አለማቆሟ ነው። ወሬውም በምን ሰዓት እንኳን እንደምትለቃቅመው አይታወቅም። የአካባቢው የሰፈር ዶሴ ያለው እሷ ጋር ነው። ያገባው ሰው ማንን እንዳገባ፣ ለምን እንዳገባ፣ መቼ እንደተገናኙ፣ ለሰርጋቸው ምን ያህል ገንዘብ እንዳወጡ፣ ሴቷ ክብረ ንጽህናዋን የጠበቀች ስለመሆኗ እና ስላለመሆኗ፣ እናትና አባት የሰጡት ስጦታ የሚቀር መረጃ የለም። የሞተም ካለ እንዲሁ ስንት ዓመቱ እንደሆነ፣ ከመሞቱ በፊት ምን እንዳለ፣ በሽታው ምን እንደነበረ፣ የተናዘዘው ኑዛዜ፣ ከውጭ ወለደ ከሆነ ከማን እንደወለደ፣ ስንት ልጆች እንዳሉት ሁሉ አይቀራትም። የሰፈሩ ሴቶች ስለ ባላቸው መረጃ ሲፈልጉ ጊዜ ቦሴ አንደኛ የመረጃ ምንጫቸው ናት። የትኛው መጠጥ ቤት ስንት አረቂ እንደሚጠጣ እንኳ አይቀርም ስትነግራቸው። ለምሳሌ አበዜ አንድ ጊዜ ባሏ አንዲት ተማሪ ጋር መታማቱን ሰፈር ሲያንሾካሹክ ሰማችና ቡና አፍልታ ቦሴን ጠራቻት። ታዲያ ቦሴ መረጃን አጣርታ ማውራት እንጂ ፈጥራ ማውራት አትወድም። እውነትን ተናግሮ ከመሸበት ማደር ነው የሚል መመሪያ አላት። ታዲያ ቡናዋን እየጠጣች ሌላ ወሬ ብታወራት ጊዜ አበዜ ተናደደችና ስለ ባሏ እንድትነግራት ብትገፋት ምንም መረጃ እንደሌላት ነገረቻት። እንዴት ካንቺ ይሄ ወሬ አመለጠ ስትላት ጊዜ የእውነት ተናደደች። እውነትም ይህን የመሰለ ጮማ ወሬ ከእሷ ራዳር ውጪ በመሆኑ ተናደደች። አንድ ቀን እንድትሰጣት መረጃውን አጣርታ እንደምትነግራት ቃል ገባችላትና ሄደች። በሚቀጥለው ቀን መረጃዋን በሚገባ አጠናቅራ በቃሏ መሰረት መጣች። አበዜም ሁሉ ነገሯን ጆሮ አድርጋ ጠበቀቻት። ስትል መንገዱን ስትከፍትላት ትንታኔዋን ጀመረች። አበዜን ኮሜንት ከማድረግ ነበር የጀመረችው። ቀድሞ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ፣ ስትንከረፈፊ ነው ባልሽን የተቀማሽው ስትላት ያበዜ ደም ስሯ ቀንድ መሰለ። ተፈናጥራ ተነስታ ልታንቃት ከሞከረች በኋላ የወሬውን ጅራት እንዳልያዘች ሲገባት መልሳ ተቀመጠች። ልጅቷ የወርቅ ፍልቃቂ ትመስላለች፣ የአቶ ፋንታውን ልጅ ጓደኛ ናት አሉ። ሰፈሯ ትንሽ ራቅ ያለ ነው። አንድ ቀን መሽቶባት በላዳው ሲሸኛት ነው አሉ የተዋወቁት። ታዲያ በዚያው ተላመዱ አሉ። ጓደኞቹ ሲወቅሱት ምን ላድርግ ሚስቴ ሰነፈች፣ ምንም ፍላጎት የላትም፣ እንዲያው በድን ሆነችብኝ አሉ። አንቺው ነሽ ያሰደድሽው ባልሽን በደንብ አድርገሽ ብትዩ ኑሮ የትም አይሄድም። ጆሮ ለባለቤቱ ባዳ ነው እንጂ የሰፈሩ ሰው ሁሉ የሚያወራው ስላንቺ ነው። እንዲያውም በቅርቡ አንቺን ፈትቶ እሷን ሊያገባ እየተዘጋጀ ነው አሉ። አትንከርፈፊ። ከዚያ በኋላ ወሬውን ብትቀጥል እንኳ አበዜ እያዳመጠቻት አልነበረም። ቀጥ ብላ ወደ ታክሲ ተራው እየበረረች ሄዳ በድንጋይ አሸናፊን ፈንክታው እሱ ወደ ሆስፒታል፣ እሷ ደግሞ ወደ እስር ቤት አመራች። ቦሴ በሰፈሩ አለች የተባለች ቀውጢ ሴት ነበረች። በቦሴ ውበት ያልተደመመ፣ በሯ ላይ ከጠዋት እስከ ማታ ያልቆመ፣ መኪና ይዞ እየመጣ ለጋብቻ ያልጠየቀ ወንድ አልነበረም። እሷ ማንንም ከቁብ አትቆጥርም ነበር። አባቷ መጠጥ የሚወድ ሰካራም በመሆኑ እኔ አገናኝሃለሁ እያለ ሁሉንም ወንዶች ብር እየተቀበለ እየጋበዘ ይሸኛቸው ነበር። አንድ ቀን አንድ ወጠምሻ የጋራጅ ሰራተኛ 3-4 ጊዜ ገንዘብ ተቀብሎት ተጋብዞ ምንም ምላሽ ስላልሰጠው በብረት እግሩን ሰባብሮ ለቀቀው። በዚያ ሰበብ 1 ዓመት ከተኛ በኋላ አረፈ። እናቷ ቀስ ያሉ
ቤተክርስቲያን ሳሚ ናቸው። ልጃቸውን እባክሽ አንዱ መርጠሽ በወግ በማዕረግ ልዳረሽ ብለው ቢለምኗት አንድ ቂጡን የጣለ የሰፈር ዱርዬ ጋር ክንፍ አለች። ያለሱ ወንድ የለም በሚል ከሱ ጋር ከነፈች። የሚያኮበኩቡ ወንዶች በሙሉ እንዲሸሿት አደረገ። በመጨረሻ ምን እንደሆነ ሳይታወቅ በአንድ ወር ውስጥ ታሞ ሞተ። ከቦሴ በፊት ጓደኛ የነበረችው ሴት HIV ነው የገደለው በሚል አስወራች። ቦሴ ያን ትክክል አለመሆኑን ለማስረዳት በየቦታው እየሄደች ስታወራ መረጃ እየሰበሰበች አንዴ በጉበት ነው፣ አንዴ በአንጀት መታጠፍ ነው የሞተው እያለች ለማረጋገጥ ስትጥር እሷም ሳትመረመር በሁሉም እንደታማች ይኸው 20 ዓመት አሳልፋ ለጋብቻ አይደለም ለጊዜው ግንኙነት እንኳ የሚጠይቅ ጠፍቶ ያ ሁሉ ውበቷ ቀስ በቀስ እየረገፈ መጣ። ሰሞኑን ግን የወሬ ለዛዋ ጠፍቶ ግራ ግብት ብሏት ቆሌዋ ሁሉ ተገፎባት ብቻዋን እያወራች መሄድ ጀምራለች። የሰፈሩ ሰው ሁሉ መጀመሪያ ቤታችሁ ሊፈርስ ነው የተባለ ወቅት ጉዳዩን ለማጣራት ቦሴን እየጋበዘ መረጃ ይሰበስብ ነበር። በእያንዳንዱ በሳምንት ውስጥ ለቃችሁ ውጡ ከተባለ በኋላ ግን ሁሉም በየራሱ ሐሳብ ናውዞ ቦሴን የሚያዳምጣት አይደለም ዞሮ የሚያያት እንኳን ጠፋ። በዚህ ምክንያት ቦሴ ብቻዋን ማውራት ጀመረች። የቤት ፈረሳው ከነሱ ቤት ሲደርስ ቦሴ ሙሉ በሙሉ ለቀቀች። ልብሷን አውልቃ ብቻዋን እያወራች የወሬ ያለ ያስብላችሁ እያለች መጮህ ጀምራ ነበር። አሁን እግሯ ታስሮ ጸበል እየተጠመቀች ነው። ልክ እንደሷ የተሰበሰቡ ብሶተኞች ጋር ወሬ ከጀመረች በኋላ ግን እሷ እየተሻላት ሌሎቹ እየባሰባቸው ነው።